እኛ ዱንያ ላይ አላህ ወዶናል ምንለው ብር ስናገኝ ነው አይደል ለዚህ ነው ቅር ያለን ብር ሲመጣ አላህ ወዶናል ጤነኛ ስንሆን አላህ ወዶናል ዓለማዊ ህይወት ሲመቻችልን አላህ ወዶናል ብለን ነው የምናስበው እንዴት ይሄን ያሰብን አላህ ዘንድ ባዶነች እንዴት ይባላል አላህ ለወደድ ስለወደድን አይደል የሰጠን ብለን ነው የምናስበው ያስተሳሰብ መታረም አለበት ይህ ነው መለወጥ ያለበት አንዳንዶች ሌላ ይላሉ አንድ ሰው አላህን የሚያመልክ ከሆነ በዒባዳው በዲኑ ጠንካራ ሆኖ ሚበላ ሚጠጣውን ካጣ የሆነ ግፍ ሰርቶ ነው የምንለው እንዴት አላህ ዝም ይለዋል እንዴት አላህ ዝም አለው እንዴት ከለ ይበሉ ይጠጡ ይተዝናኑ ሚበላ የለው ሚጠጣ የለው አላህ ባሪያዎች እኮ ዝም አይልም ብሎ አላህ ዱንያ በማጣቱ ወንጀል እንደሰራ አድርጎ ያስባሉ በሆነ ጥፋቱ ይላሉ ወይም ደግሞ አላህ ጠልቶታል ብሎ ያስባሉ ሱብሃንአላህ ይህ አመለካከት እስላማዊ አይደለም ዱንያን የሚያመልክ ሰው ነው ይሄን የሚናገረው እንመጣበታለን ኢንሻአላህ እናየዋለን የዱንያ አምላኪዎች አስተሳሰባቸው ይሄ ነው እኛ ዱንያን ያገኘነው አላህ ስለሚወደን ነው ዱንያ ካጣን አላህ ተቆጥተን ነው ቢቆጣን ብሎ የሚያስቡት የዱንያ አምላኪዎች ናቸው የአላህ ባሪያዎች የዚህ ተቃራኒ ነው የሚሆኑት ዱንያ ሲመጣባቸው አላህ ጠላኝ እንደነ የሚሉት ዱንያ ስትመጣ ራሳቸውን ይጠረጥራሉ አላህ ባይወደኝ ነው ፈተና በዛብኝ የዱንያ መጣቻ ዱንያ ስትመጣ ነው ራሳቸው የሚጠረጥሩት እንጂ ዱንያ ስትሄድ አይደለም ነው ረሱላችን ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው እንዲህ ይላሉ በደንብ አስተውሉኝ ሐዲስ የአዱንያን ማንነት ምሳሌዋን ግልጽ ለማድረግ ከለታት አንድ ቀን ሰሃቦቻቸው ጋር ሆነው ወደ መርካቶ ይሄዳሉ በአገራችን ቋንቋ ወደ ገበያ ማለት ነው ወደ ገበያ ሄዱና ሲሄዱ አንድ የሞተ እንስሳ አለ ሬሳ ነው ሙቷል ጥንብ ነው ማለት ነው እና ነብዩ ሰለላሁ ዐለይሂ ወሰለም ጆሮን ያዙት ጆሮ እንዲበጃቸው ያዙና አዩኩም ይحب ان هذا له بدرهم ቦታው ገበያ ነው ሰው ብር ነው የሚፈልገው ብር የሚሰበሰብበት ቦታ ነው ይሄን በአንድ ብር የሚገዛ ማን አለ ብሎ ጠየቁ ጆሮን ይዘው ቦታው ገበያ ነው ሰው ብር ነው የሚፈልገው መግዛት መሸጥ ነው በአንድ ብር የሚገዛ ማን አለ ብሎ ጠየቁ فقالوا ما نحب انه لنا بشيء አይደለም በአንድ ብር በነፃ ማን ፈልግም አሉ ለምን وما نصنع به ምን ያደርግልናል ለምንድነው አንገዛም ያሉት ምን ያደርግልናል ምን ፋይዳ አለው ምን ጥቅም አለው ምንም ጥቅም ስለሌለው አንፈልግም በነፃም ቢሆን እንኳን ገዝተው ይቀርና አቋማቸውን ተመልከቱ جيد ታረምናው ኢየሱስ ሰለም አትحبون انه لكم አሪስ በቀሽ አንድ ብር ብዬ ነበር ይቅር በቃ በነፃ ልስጣችሁ አሉ قال والله አሉ والله بالله ምነው لو كان حيا كان عيبا فيه ይህ እንስሳ በህይወት እንኳን ሬሳ መሆኑ ቀርቶ በህይወት እንኳን ቢኖር በጣም ያስጠላል ጆሮ ጠምዛዛ ነው ሚያምር ሚያስጠላ ነው ሞቶ ይቅርና አረ ፍጹም አንፈልግም በፍጹም ብሎ አጠብቁ በመሐላ ጀይ በቃ ተፈልጉትም በምንም መልኩ አንፈልግም ነው እንግዲህ አውሳሉ ኢየሱስ ሰለም فوالله እሳቸው ምለው ተናገሩ فوالله بالله እምላለሁኝ ለዱንያ اهون على الله من هذا منكم ዱንያ አላህ ዘንድ እናንተ ጋር ይጥምብ የተጠላውን ያህል ዱንያ አላህ ዘንድ የተጠላች ነች አሉ በነፃም አንፈልግም ነው ያላችሁ ተደለም ዱንያ ማለት እቺ ነች አይደለም ለአዱን ተስገብግበ ልታመጣት ይቅርና በነፃ እንኳን ብትመጣ ልትፈራት ይገባል ዱንያ